በዶናልድ ትራምፕ መካከልና በተለያዩ የሪፐብሊካን ፓርቲ ክፍል መካከል ጉልህ የሆኑ ክርክሮችና አለመግባባቶች አሉ። ፕሬዝዳንት ዶናልድ ትራምፕ በቀድሞ የስልጣን ዘመናቸውም ሆነ በ2024 ምርጫ ካሸነፉ ወዲህ ብዙውን ጊዜ ፕሬዝዳንቱ የራሳቸውን ሜክ አሜሪካ ግሬት አጌን የሚለውን አጀንዳቸውን ከሴክተሮች ከወግ አጥባቂና የበለጠ ለዘብተኛ ከሆኑ ሪፐብሊካኖች ጋር እንደሚያጋጩ ተገልጿል። ከቅርብ ጊዜ ወዲህ የተለያዩ ሪፖርቶች እንደሚያሳዩት እነዚህ የውስጥ አለመግባባቶች በተለያዩ አካባቢዎች ላይ እየተንጸባረቀም ይገኛል። ከነዚህም መካከል የውጭ ፖሊስና የኢራን ጦርነት ስጋቶች ከማርች 26 ጀምሮ አንዳንድ ሪፐብሊካኖች የትራምፕ አስተዳደር በኢራን ላይ ባደረገው ጦርነት መበሳጨታቸውንም ገልጸዋል። ፔንታጎን ወታደራዊ ስራዎችን በተመለከተ በቂ ዝርዝር መረጃዎችን አልሰጠም በማለትም ከሰዋል። ሴኔተር ራንድ ፖል ለጦርነት የሚደረገውን የገንዘብ ድጋፍ በመቃወም ከባድ ትችትም ሰንዝረዋል። የድንበር ጥበቃ ዘዴዎችን በተመለከተ አንዳንድ ሪፐብሊካኖች በአስተዳደሩ የድንበር ጥበቃ ወኪሎች ግድያ አያያዝ ላይ በይፋ ጥያቄ አቅርበዋል። በተጨማሪም አንዳንድ የህግ አውጪዎች ምርመራ እንዲደረግበትና የሀገር ውስጥ ደህንነት ከፍተኛ ዲፓርትመንት ባለስልጣናት ከስልጣን እንዲነሱ ጠይቀዋል። የመንግስት በጀት መዘጋት ስትራቴጂን በተመለከተ በ2026 መጀመሪያ ላይ የምክር ቤቱ ሪፐብሊካን መሪዎች በሴኔት የጸደቀውን የገንዘብ ድጋፍ ረቂቅ ውድቅ ሲያደርግ የትራምፕ የገንዘብ ድጋፍ በራሱ በተወደደው የሴቭ አሜሪካ አክት ድምፅ አሰጣጥ ህግ ጋር ለማያያዝ መርጦ ሲወጡ ትልቅ አለመግባባትን ፈጥሯል። አንዳንድ ሴኔተሮች የዲኤችኤስ መዘጋት እንዲቆም ጉዳዩን ለመለየት ቢሞክርም ይህ በፓርቲ ውስጥ አለመግባባትን ጨምሯል።